በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም ቅድስት ቤተ ክርስቲያን ቅዱስ መስቀል ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በቸርነቱ ፍስሐ ሰላምን ተድላ ደስታን ፍቅር አንድነትን ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። ብርሃነ ትንሣኤውን በእኛ ላይ ያድርግልን። አንደኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 15 ነገር ግን በፍጹም ልቡናችሁ እግዚአብሔርን አመስግኑት፣ በእናንተም ስላለች ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ ተዘጋጅታችሁ ኑሩ። ሥራችሁንም ክፉ አስመስለው የሚያሟችሁ ሰዎች ቢኖሩ ስለ ክርስቶስ የምትሰሩት ከሥራችሁ ደግነት የተነሳ የሚያሟችሁ ሰዎች ያፍሩ ዘንድ በቅንነታችሁና እግዚአብሔርን በመፍራት አካሄዳችሁን አሳምሩም። ክፉ ከምትሰሩ ይልቅ መልካም ሥራ እየሰራችሁ የእግዚአብሔርን ፈቃድ እየተከተላችሁ መከራ ብትቀበሉ ይሻላልና። ክርስቶስም እኮ ስለ ሰው ኃጢአት አንድ ጊዜ ሞቷልና ጻድቅ እርሱ እኛን ወደ እግዚአብሔር ያቀርበን ዘንድ ስለ እኛ ስለ ኃጢአታችን በሥጋ ሞተ፣ በመንፈስ ግን ሕያው ነው። በእርሱም በወህኒ ወዳሉ ነፍሳት ሄዶ ነፃነትን ሰበከላቸው። ጥቂት ማለትም 8 ነፍሳት በውሃ የዳኑባት መርከብ ሲሰራ በኖህ ዘመን የእግዚአብሔር ትዕግሥት በዘገየ ጊዜ ቀድሞ ክደውት ለነበሩት ሰበከላቸው። አሁንም እኛን በዚያው አምሳል በጥምቀት ያድነናል። ሥጋን ከእድፍ በመታጠብ አይደለም፣ ጌታችን ኢየሱስ ክርስቶስ በመነሳቱ በእግዚአብሔር እንድናመን መልካም ግብርን ያስተምረን ዘንድ ነው እንጂ። እርሱም ወደ ሰማይ ያረገ በእግዚአብሔር ቀኝ ተቀምጦ ያለ መላእክትና ሥልጣናት ኃይላትም የተገዙለት ነው። ስለ ቅዱስ ቃሉ ቸሩ መድኃኔዓለም በድጋሚ ተመሰገነ ይሁን። ተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ እግዚአብሔር ፈቅዶ ሰሙነ ሕማማትን ፈጽመን በዓለ ትንሣኤውን እያከበርን እንገኛለንና እግዚአብሔር እንደወደደ ቀደም ሲል ካነበብኩት ኃይለ ቃል ውስጥ በ19ኛው ቁጥር ያለውን ወሆረ አበለሙ ቅታ ትነብር ነፍሶሙ ወሰበከ ሎሙ ግእዛነ፣ ነፍሳቸው ታስራ ወደ ነበረች ሄዶ ነፃነትን ሰበከላቸው። ርዕሳችን ይኸው ይሆናል። በዓለ ትንሣኤ ነውና ብናስረዝመው ድካምም ይኖራልና በዚያውም ላይ 2 ጉባኤ ሆኖ እንዳንረብሽም እግዚአብሔር እንደፈቀደ በአጭር ለማድረግ እንሞክራለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም እኛን ለማዳን ከሰማያት ወርዶ ከእመቤታችን ከድንግል ወላዲተ አምላክ እመብርሃን ማርያም ተወልዶ እንደ ሰው ልጆች በጎዳና እየዳኸ ለእናት ለዘመዶቹ እየታዘዘ በየጥቂቱ አድጎ ተጠምቆ አስተምሮ ድንቅ ተአምራትን ሰርቶ የባሕርይ አምላክነትን ገልጦ ጊዜው ሲደርስ ነቢያት በየዘመናቸው የተናገሩትን ለመፈጸም በቀራንዮ መከራን ተቀበለ። ከዚያም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ነቢያት እንደተናገሩ እርሱም እንደተናገረ ሞትን ድል አድርጎ ተነሳ። ዛሬ የምናከብረው ይህንን ነው። ነገር ግን መሰረታዊው ጥያቄ ለትንሣኤ እንደሚገባ ትንሣኤን የሚያከብር ማን ነው ስለሆነ ለዚያ ነው ወሰበከ ሎሙ ግእዛነ፣ ነፃነትን ሰበከላቸው። ነፃነት የሌለው ሰው ቅዱሱ ሰማዕት ግእዛንሰ መስቀለ ክርስቶስ፣ ነፃነት ማለት የክርስቶስ በመስቀል ላይ መሰቀሉ ነው። አንድም የክርስቶስ መስቀሉ ነው።
ብሎ እንዳለ ስንቶቻችን ነፃ ነን? አሁን ስንቶቻችን በባርነት ያልተጠመድነን የሚለውን ለመመለስ ነው የምንሞክረው። ከሁሉ የሚቀድመው ነገር ግን ስለ ጌታችን ትንሣኤ መናገር ነው። በአማን ተንሥአ ክርስቶስ መድኃኒነ፣ በእውነት መድኃኒታችን ክርስቶስ ተነስቷል። በየዓመቱ ቀድሞ የነበሩ ደጋግ አባቶቻችን 50ውን ቀን የሚለዋወጡት ሰላምታ ይሄ ነበር። በጥንቱ ቤተ ክርስቲያን ከዘመነ ሐዋርያት ጀምሮ ሲያገኘው በአማን ተንሥአ ክርስቶስ ወይም በአማን ተንሥአ መድኃኒነ፣ ክርስቶስ በእውነት ተነስቷል ይለዋል። ያኛውም በአማን ተንሥአ እውነትም ተነስቷል ብሎ ይመልስለታል። ይህንን ሊቁ ቅዱስ ያሬድ ጣዕመ ዜማ ሰርቶ እንድንመላለሰው አድርጎ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን፣ ገናና በሆነ የባህሪው በሆነ ስልጣን ክርስቶስ ሞትን ድል አድርጎ ተነሳ። አሰረው ለሰይጣን፣ ሰይጣንን አሰረው። አጋዞ ለአዳም፣ አባታችን አዳምን ነፃ ወጣው። ሰላም ሚዜሰ፣ እነሆ ከዛሬ ጀምሮ ከትንሣኤ ዕለት ጀምሮ ሰላም ወረደ፣ ሰላም ተደረገ፣ እርቅ ፍቅር ተደረገ። ፍስሐ ወሰላም፣ ይኸውም ደስታ፣ ሰላም፣ ፍቅር፣ አንድነት ነው። ይህንን አባቶቻችን ካህናት ሌሊት መቼም የሆሳዕና ዕለት ፍትሐት ከተደረገ በኋላ እግዚአብሔር ይፍታ መባል፣ መስቀል መሳለም፣ በሌላው ጊዜ የምናገኛቸውን ሀብት ረድኤት ማግኘት የለምና ዛሬ እንጃ እንጂ በቀድሞው ዘመን ያችን በመንፈቀ ሌሊት ካህናት እግዚአብሔር ይፍታ ሲሉ ለማድመጥ ስንት ነገር ነበረ፣ ጉጉት ነበረ። መጽሐፍ እንደሚል በፍትሐ ነገሥት በአንቀጸ ጾም በ15ኛው አንቀጽ ላይ በጾመ ሁዳዴ በአብይ ጾም ደስታን የሚያደርግ ሰው ክርስቶስ በተነሳ ጊዜ ወዴት ይገባ ይሆን ይላሉ አባቶቻችን። በአብይ ጾም ይልቁኑ በሕማማት የጌታን መከራ ያላሰበ ከመከራው ጥቂትም ቢሆን ያልተሳተፈ ጌታ ተነሳ ሲሉት የት ይሄድ ይሆን? ምክንያቱም አባቶቻችን ቅዱስ ጳውሎስ ምን አለን? እምከመሰ አረይነ ሕማመ ምስሌሁ ንኤሪ ክብረ ምስሌሁ፣ ክርስቶስን እንደ መጠናችን እንዳቅማችን በመከራው ካልመሰል ነው በቀር በክብሩ ልንመስለው አይቻለንም። እና ሰው የተቻለውን ያክል በሰሙነ ሕማማት ቢቻለው በ55ቱን ቀን የጌታን ሕማምና መከራ ማሰብ አለበት። ለምን? ለእኛ ትንሣኤ በኩር ሆኖ ከሙታን መካከል የተነሳ ቅዱስ ጳውሎስ ብርሃነ ዓለም በአንደኛ ቆሮንቶስ ምዕራፍ 15 ሰሞኑን የሚነበበው ኃይለ ቃል ከቁጥር 20 ጀምሮ እሱ ነው የሚነግረን። ክርስቶስ መድኃኒታችን ምን ይላል? ቀደመ ተንሶ እምኩሎሙ ምውታን፣ ለሞቱ ሰዎች ሁሉ በኩር ነው። ከሙታን መካከል ማን ተነሳ? መድኃኒታችን ክርስቶስ። ስለዚህ ሞትን ድል በማድረግ ተነስቶ ሊቃውንት እንደሚሉ ተንሥአ ክርስቶስ ከመ ይምሃረነ ተንሥኦ ሥጋቲነ፣ ክርስቶስ ተነሳ። ይኸውም ለምንድን ነው? የኛ ስጋ ፈርሶ በስብሶ እንደማይቀር እንደምንነሳ ሲያስተምረን ነው። በእርገቱ ቀን ደግሞ አርገ ጊዜ ከመ ያለብኡ ዕርገተ ጻድቃን ንጹሐን ይላሉ አይደል አባቶቻችን። ትንሣኤው ለእኛ ትንሣኤ በኩር ነው፣ እርገቱም እንዲያ ነው። ስለዚህ በትንሣኤው የጌታን ትንሣኤ ከማክበር ጋር የኛ ሕይወት ውስጥ ሞት ነው ትንሣኤ ነው ያለ? ጨለማ ነው ወይስ ብርሃን ነው? ባርነት ነው ወይስ ነፃነት ነው? አንዳንድ ነገሮችን አንስተን ስንነጋገር አብዛኞቻችን በክርስቶስ ትንሣኤ ውስጥ እንደሌለን በግልጥ ያሳያል፣ ያስመሰክራል። ለምሳሌ አብዛኛው ሰው በሰሙነ ሕማማት ቤተክርስቲያን ይመጣል። የማይመጣው ሰው በሙሉ ይሄ ነገር ያስደስታል አያስደስትም? ያስደስታል። ነገር ግን ሁለት ችግር እናይበታለን። አንደኛው በሕማማት የሚመጣው በሕማማት ብቻ ነው አብዛኛው ሰው። ከዚያ በኋላ የለም። አሁን ስታስቡት የጸሎተ ሐሙስ ቀን የነበረውን ሰው ብዛት፣ የስቅለት ቀን የትንሣኤ ቀን የነበረውን ስትመለከቱ ያወሉ ክርስቲያን ሰኞ ማክሰኞ ከነገ ጀምሮ የት ነው ያለው? ቅዳሜ እሑድ በሌላው ጊዜ የት ነው ያለው? የኛ ክርስቲያን
አበይት በዓላት ካልሆኑ በቀር ቤተክርስቲያን የማይመጣበት ምክንያት ምንድነው ከተባለ ክርስትናውን መረዳትም ማስረዳትም ስላልቻልን ነው። ነገር ግን ጥፋተኞቹ ካህናት፣ ዲያቆናት እናስተምራለን የምንል ሰዎች ብንሆንም እንኳን ሰውየው ግን በእኛ አመካኝቶ ከገሃነመ እሳት ሊያመልጥ አይችልም። ቅጣቱ በካህናት በዲያቆናት አስተማሪ ነን በምንል ሰዎች ሊከፋ ቢችልም እንኳን ሰውየው ግን ቤተክርስቲያን ላለመምጣቱ በእኛ ማመካኘት አይችልም። ሁለተኛው ትልቅ ችግር ደግሞ በዓመት አንድ ሳምንት ብቻ የሚመጡት ብቻ አይደሉም፣ ሁላችን ላይ ያለ ችግር ነው። እሱም የጌታችን ሕማም ለማሰብ ሳይሆን በዘልማድ መምጣታችን ነው። ለምሳሌ የጌታችንን ሕማማት የእመቤታችንን ሐዘን የሚናገሩ ኃይለ ቃላት ሲነገሩ ማዘን ይቅርና ስራዬ ብሎ የሚያዳምጥ እንኳን የለም። በቃ እና እኔ ግብረ ሕማማት ያለፈው ዓመት ላይ የሆነ ሰው ስጦታ ብሎ ግብረ ሕማማት መጽሐፍ አመጣ። እኔ ከቤቴ ገዝቼ የማላስቀምጣቸው መጽሐፎች አሉ። ለምን በማህበር የምንገለገልባቸው እስካሁን ድረስ በማህበር ካሉበት ቦታ ሄዶ ማዳመጥ ይገባል ብዬ ስለማምን ከነዚህ መጻሕፍት መካከል ለምሳሌ ስንክሳር እንደሌለኝ ታውቃላችሁ። ኑሮኝ አያውቅም። እኔ ስንክሳር ወደፊትም ይኖረኝ አይመስለኝም። ለግሌም ይዘው አይመስለኝም። በቃ ስለ ክብሩ ሲባል ለክብሩ በሚመጥን መንገድ ማንበብ ስለሚገባኝ ከቤተ መቅደስ ብቻ ነው እና እዚህ አዳምጣለሁ። ደግሞ እናንተ ስታነቡ እና ግብረ ሕማማቱን ሰዎች ይዘው ሲመጡ ያልገመትኳቸው ሰዎች ናቸው። የባንክ ሰዎች ናቸው። ያው ደንበኛ ለማበረታታት በሚል እኔ አንድ ምስኪን ደረቅ ደሃ ነኝ፣ ግን ጉባኤው ደህና ነውና በጉባኤው ምክንያት እንደ ሀብታም ነው መመስልና እግዚአብሔር ይመስገን ጉባኤውን እግዚአብሔር ሀብታም አድርጎታል። ሀብቱ ረድኤተ እግዚአብሔር ነው፣ ገንዘብ አይደለም። ግን እናዛ ምክንያት አንድ ደህና ፎጣና ግብረ ሕማማት ይዘው መጡ። ኋላ ሳስበው ይዘው የመጡበትን ምክንያት የተረዳሁት በኋላ ነው። አልገለጥኩት፣ አልከፈትኩት፣ እንደታሸገ ዓመት ቆየና የዚህ ሰሙነ ሕማማት ሲደርስ ሞያው ገባኝ። አሁን ለምን እንደመጣ የዛሬ ዓመት እነዚህ ሰዎች ገዝተው ሲያመጡት አልገባኝም ነበር። አሁን ገባኝ። እነሱ ያሰቡት አይደለም የገባኝ፣ ባለቤቱ ያሰበው ነው። እና ምንም ድሮ ስናነበው የምንኖር ቢሆንም እንኳን ግን እስቲ ቁጭ ብዬ ልመልከተው። በጣም ግዙፍ መጽሐፍ ነው በነገራችሁ ላይ ከ1200 ገጽ በላይ፣ ለዚያውም በዚያ በጣም ትልቅ መጽሐፍ የስንክሳሩን እንደው 2 እጥፍ ባይሆንም አንድ ተኩል እጥፍ ይሆናል። ግዙፍ መጽሐፍ ነው። ለሸክም በእጅ ይዞ ለማንበብ እንኳን ከባድ ነው። እና ዓላማው ምንድነው? ያን ያክል መጽሐፍ በግብጽ በሶሪያ የነበሩ ደጋግ ቅዱሳን ሲያዘጋጁት፣ በኋላም አቡነ ሰላማ ብርሃነ አዜብ ሲተረጉሙት፣ የኢትዮጵያውያን ሊቃውንት እንደገና ዳግመኛ ሲያደራጁት ምንድነው ዓላማው ከተባለ የጌታችን ሕማማት እንዲገባን ነው። አንድ ሰው ክርስቲያን የሚባል ደጋግሜ የተናገረ ክርስቲያን የሚባል መቼ ነው ብለናል? ጌታችን ሕማሙ ሲገባው ነው። በአንድ ጀንበር የሚደረግ ነገር አይደለም። ሕማሙ ካልገባን እንዴት ነው ትንሣኤው የሚገባን? መስቀሉ ካልገባን እንዴት ነው ብርሃነ ትንሣኤው ሊገባን የሚችለው? ስለዚህ አንድ ክርስቲያን ከትንሣኤው በፊት ከእሑድ በፊት ስለ ዓርብ ማሰብ አለበት። ዓርብ ከሌለ እሑድ የለም። ስቅለት ከሌለ ሞት ከሌለ ትንሣኤ የለም። መድኃኒታችን በመከራው መምሰል ቢያቅተን እንኳን ሐዘን ሊኖረን ይገባል። ሞተውን ለእግዚአብሔርን እያሰቡ ማዘን ትልቅ ሀብት ነው እና በእውነቱ መድኃኒታችን ክርስቶስ ተነስቷል። ተነሳ ለማለት ግን ወበከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ ዕለተ ወሰሉሰ ለያልየ፣ ነቢዩ ቅዱስ ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንደነበረ ከማሁ ይነብር ወልደ እጓለ እመሕያው ውስተ ልበ ምድር ሰሉሰ ዕለተ ወሰሉሰ ለያልየ፣ ክርስቶስም በዚች ምድር ልብ ውስጥ ተቀብሮ 3 መዓልት 3 ሌሊት ይቆያል ያለው ይደርስ ይፈጸም ዘንድ ነቢያት በየዘመናቸው እነ ቅዱስ ዳዊት የተናገሩት ይደርስ ይፈጸም ዘንድ ጌታ ሞትን ድል አድርጎ ተነስቷል። ስለዚህ የጌታችን ሕማማት የምናስብበት ልብ ሊኖረን ይገባል። አንድ ሁለት ልንገራችሁ። ለምሳሌ መልካም እህት ካለችሽ፣ መልካም እህት በክርስትናዋ ደህና የሆነች እህት ካለችሽ እሷን ለማገዝ አንድ ነገር ማድረግ አለብሽ። እሷ
እሷ የምታደርገውን ነገር አድርጊ። ይሄን በማድረግሽ በጣም ነው የምታግዣት። ለምን ነው የምታግዣት? የጠላትን ኃይል ወደ ሁለት ተከፍያለሽ ማለት ነው። እዚያው ለምሳሌ የእግዚአብሔር ቤተሰብ አይቆጠርም። እንደው ዝም ብዬ በግምት 60 ሰው አለ እንበል ለምሳሌ። ከ60 ውስጥ አንዱ ብቻ ፈቃደ እግዚአብሔር ለመፈጸም ቢሞክር 60ቹን ሊያጠቃ የሚችለው ጠላት እሱን ብቻ ነው የሚያጠቃው። አንድ ግብፃዊ ቅዱስ እንዲህ አሉ። ደቀ መዝሙራቸው ቀርቦ አባቴ አላቸው። አቤት። ከድሮ አባቶቻችንና ከአሁን ዘመን ቅዱሳን ማን ነው በጣም የሚፈተን ብሎ አለ። ያሆኖቹ እኛንን በጣም እንፈተን አሉት። ለምን ሲላቸው ጊዜው እንዳለቀበት አውቆ ሰይጣን በሙሉ ኃይሉ ስለተነሳ አሁን እኛን አንረዳም። ይሄንን ደህና ዋላችሁ? እንዴት ዋላችሁ? ጊዜው እንዳለቀበት አውቆ በሙሉ ኃይሉ ሊዋጋ ወጥቷል ክርስቲያኖችን አሉ። ቅድም የነገርኳችሁ ነገር ግን ምንድነው? አንደኛ እሁ ዘይትራዳ ምስለ እሁ ከመሃገር እንተባጠቅም ይላል አይደል በመጽሐፍ። ደህና ዋላችሁ? ከወንድሙ ጋር በጸሎት የሚራዳ ከእህቷ ጋር በጸሎት የምትራዳ ክርስቲያን ምንድነው አለ? አጥር እንዳላት ከተማ ነው አለ። ያን ጠላት ይገባዋል? አይገባውም፣ አይገባበትም። እና በጸሎት ለመረዳዳት መጀመሪያ አብሮ ማለት መሞከር አለብን። የእግዚአብሔርን ፈቃድ ሁላችን አለያ አንዳንድ ወንድሞች አንዳንድ እህቶች ላይ ፈተና እየበዛባቸው ሲሞክሩት ለምንድን ነው ክርስቲያን በነገራችሁ ላይ አንዳንድ ጊዜ ክርስትናውን በተግባር ሲሞክሩት አንዳንድ ሰዎች ረመጥ ይሆናል። ብቻ መቆም ከባድ ነው። የእግዚአብሔር ረድኤት እንዳለው ነው። ግን ታውቃላችሁ እግዚአብሔር እኛን ወደ ፈተና እንዳንገባ የሚጠብቅበትም የማይጠብቅበትም ጊዜ አለ። የሚጠብቅበት ጊዜ ጨርሶ ማንተርፍበት ከሆነ ይጠብቀናል እንዳንገባ ዛ ፈተና ውስጥ። ግን እንደምንም ተሰቃይተን የምንወጣበት ከሆነ ግን እንድንገባ ይፈቅዳል ጠላት ፈተና ሲያመጣና ስለ ትንሣኤው ስንነጋገር ስለ ጌታችን ትንሣኤ ምንም ቢሆን ምንም የጌታን ሕማማት በተቻለን መጠን መሞከር። ጌታችን ወደ ቀራንዮ ሲሄድ ምን ተሸክሞ ነበር? ንገሩኝ። እንዴት ዋላችሁ? ምን ተሸክሞ ነበር? አንዳንድ መምህራን ሲተረጉሙ ምን ይላሉ? መስቀል መሸከም ምንድነው ትለኝ እንደሆነ ጌታ የተሰቀለው የእንጨት መስቀል ነው፣ ቅዱስ መስቀል ነው እንላለን። ትክክል ነው። ነገር ግን ጌታ የተሸከመ አዳምን ነው። ደህና ዋላችሁ? ጌታ የተሸከመ ማንን ነው? ማለትም የማንን መከራን የተሸከመ ነው? አባታችን አዳምን ነው። ስለዚህ አንዱ አንዱን ቢሸከመው በድካሙ በመከራው በሕማሙ አንዱ አንዱን ሲያግዘው መስቀል መሸከም ማለት እሱ ነው። ላንተ የሚያስፈልግህን እንጀራ ለተራበ ስትሰጠው፣ ላንተ የሚያስፈልግህን ልብስ ለተራበ ስትሰጠው፣ ባንተ ጉዳት ሌሎችን ከጠቀምክ መስቀል ማለት እሱ ነው። የክርስቶስ መድኃኒታችን መስቀል ማለት እሱ ነው። ብዙዎቻችሁ ጸልዩልን ማለት ትወዳላችሁ። እናንተ ግን ስለሌላው አትጸልዩም። ይገርመኛል። አባቶቻችን ምን ይላሉ? ስለሌላው የማያስብ የማይጸልይ ሰው ጸልዩልኝ ቢል ከዘበት ነው የሚቆጠርበት። ነፍሳቸውን ይማር በቀኝ ያቆማቸውና መምህራችን የንታ ፀሐይ ትናንት 16ኛ ዓመት የረፍት መታሰቢያቸው ነበረ። ትናንት አይደለም፣ የስቅለት ቀን ስቅለት አይደለም፣ ሐሙስ 9 አይደለም፣ ጸሎተ ሐሙስ በ9 ሚያዝያ 9 በ2001 ነው ያረፉ። የጓቤቱ ምስክር መምህር የነበሩት ድንግሉ የኔታ ፀሐይ በቀደም ባለፈው መታሰቢያ ካደረግንላቸው አንዱ ናቸው። እሳቸውን ድሮ ልጅ እያለሁኝ የንታ ክርስትና ስሞት ማን ነው ስላቸው ምን ያደርግልሃል አሉኝ። ዳዊት ስደግም ለመጥራት መምህር ያደሉ ብዬ ስላቸው እኔ እንደ ትልቁም ነገር አላየሁትም። እኔ በቃ ማልቀስን የቀራቸው ደስታው ከዚህ ዘመን ትውልድ ስራዬ ብሎ በጸሎት ላስብ የሚል ሰው ተገኘ ብሎ አሉኝ። ገብረ ሐዋርያት ይባላሉ። በጣም ሲገርማቸው ስላየሁኝ መናገር ጥሩ ላይሆን ይችላል። ከዛች ጊዜ ጀምሮ ላለፈው 20 ምናምን ዓመት ጠዋትም ማታም ካፌ ተለይተው አያውቁም። እኔ ጸሎት አድርጌ ልጠቅማቸው አይደል እንደሳቸው ያለ ንጹህ ሰው። ግን ያን አይቼ ገርሞኝ እንታ ክንፈ ገብርኤል ካልኩ ቀጥሎ ገብረ ሐዋርያት ነው። ምንጊዜም ክንፈ ገብርኤል መምህራችን ናቸው። እንታ ለስላሴ
ያስተማሪ የመምህራችን ስም በእያንዳንዷ ይሄ አንዳንድ ጊዜ አበው ሲያሳድጓችሁ እንደዚህ ነው የምትሆኑ። ቅርታ የማይገባ ነገር እየተናገርኩ ከሆነ ግን እኔን አይጠቅመኝም የምናገረው ለእናንተ ይጠቅም ይሆናል። በእያንዳንዷ አንቀጽ ለምሳሌ ዳሴ ማርያም ስንጨርስ እናነሳቸዋለን። አንድ መልክ ስንጨርስ፣ ሁለተኛው መልክ ስንጨርስ ሌሎች አንቀጾች ኪዳን የሚያደርስ በኪዳን ዳዊት የሚያደርስ በዳዊት ሌላም ጸዋቱ የሚያደርስ እንደዚያ። ለምን አንድ ቀለም የነገረ እንደምን ይሁን ተብሏል? ነገሩኝ። ሁለት የነገረ እንደ ፈጣሪ ተብሏል። ይሄ ዳርዳሮ ጸልዩልኝ ደስ ይለኛል ብትጸልዩልኝ ለማስገደድ አይደለም፣ ግን ደግሞ ካንጀት መሆን ያስፈልጋል። የማስመሰል አይደለም። ካንጀታቸው የሚጸልዩ ሰዎች አሉ፣ ይራዳል። አንዱ ለአንዱ ማድረጉ ጥሩ ነው። ሰው ብዙ ሰው መጥቶ ጸሎት አድርግልን እንደ በጸሎት አስበን ይላል። ከዛ መልሶ ምንድነው መልሶ? እግዚአብሔር በቸርነቱ ያስበን በሉ እስቲ። ትሁት የሆነ የሽታ ጎዳና ነው። እሺ ብትል አይ የኔ ጸሎት ይጠቅማል እንደማለት ይመስላል አይደል? እምቢ ብትል ነውር ነው። ስለዚህ ምንድነው የሚለው? አረ እግዚአብሔር በቸርነቱ ያስበን እንጂ ይባላል። ግን ብዙ ሰው ደው ጸሎት አድርጉልን ብለህ ሲል አረ እኔ አንተን ምናምን ይላል። መጀመሪያ የታቀኝና ነው እኔ አንተን የምትለኝ። እኔ ስትፈልግ እኮ ወጣ ብለህ ትቦጭቀኛለህ አይደለም? እንተዋወቃለን። ስትፈልግ ታማለህ፣ ስትፈልግ እንደ ጻድቅ፣ ስትፈልግ እንደ ኃጥእ ታያለህ። አንዱን ለይ እንጂ እኔ እሱም እኮ ያስገርመኛል ያለው አይደል? እንደዚህ አንድ እኛ ቤት እዚህ ቤተክርስቲያን ውስጥ አንድ ሰው አሉ ወዳጃችንና መምህራቸው ድሮ የነበሩት አቋቋም መምህር ናቸውና ወንበር ተቀምጠው ሲያስተምሩ ይቆዩና ምክር ይጀምርናል። ልጆች ኧረ ስለመቤት ያትሙኝ ባካችሁ ይላሉ ይባላል። ለምን ቢባል ከባድ ነው ያልኳችሁ ሌላውን ነገር አይደለም። ቢያንስ ቀንበር ስለመሸከም ቅዱስ መስቀሉን ስለመሸከም ከሆነ ካንጀታችሁ ስለሌላው ሰው የምትጸልዩ ከሆነ የዛን ሰው ፈተና የምትካፈሉበት መንገድ በተግባር በጊዜው ታዩታላችሁ። የሰው እንኳን ስለ ሰው አጥብቆ መጸለይ የሰውን ፈተና ብሎ ማዳመጥ እንኳን ችግር ነው። ይህንን የምታውቁት ካህን ስትሆኑ፣ ካህንም ሆኖ ካንጀት ካህን ከተሆነ ነው። የልማዱን ሳይሆን ካንጀቱ ካህን የሆነ ሰው ካንጀቱ የሰው ችግር አዳምጦ መፍትሄ የሚሰጥ ሰው የዛን ሰው መፍትሄ የሚሰጠው ሰው ላይ ያለው ጠላት መፍትሄ ሰጪው ላይ ነው የሚያተኩርበት፣ ያፈጥበታል። ዋናው ትልቁ ነገር መስቀሉን ለመሸከም ጎዳናው ብዙ ነው። ለሁሉም የጌታችንን ሕማማት እንኳን እንደዚህ እንደዛሬው ባለው ቀን ምግብ በልተን ጠጥተን መተን በሌላው ጊዜ አይነገርም። ግን ደግሞ እኔ ከታምረ ማርያም ውስጥ ለሃ ማርያም በብዙ ተከፋፍሎት ግብረ ሕማማት ውስጥ ይነበባል አይደል? አባታችን አባ ሕርያቆስ ሀገረ ብንሳይ ደረሱት። ለሃ ማርያምን ወይም ከለሃ ማርያም 2-3 አንቀጾችን ጎበዝ ከሆናችሁ ተገልብጦ እንዲሰጣችሁ አድርጉና በእጃችሁ ያዙት። እሱን አንብበን የእመቤታችንን ሐዘን ለመረዳት እንሞክር፣ የደረሰባትን መከራ። ከዛ በኋላ እግዚአብሔር ያውቃል። ከዛ ደግሞ የጌታችንን መከራ ሕማማት ለመረዳት የቅዱስ ማቴዎስ ወንጌል ምዕራፍ 27 በቅዱስ ሉቃስ 23 በቅዱስ ማርቆስ 15 አለ፣ በቅዱስ ዮሐንስ ወንጌል ደግሞ 18 እና 19 ላይ አለ። እነዚህን ምዕራፎች እጃችን ታጥበን ግባችን ታጥቀን ቢቻል ቆመን ጫማ አውልቀን በንጹህ በባዶ ሆድ ቢቻል ማንበብ። ስናነበው እንደሌላው ጊዜ አይደለም፣ ይዝብሎ እንደሚለው አይደለም። ለብቻችን ሆነን እነዚያን ማንበብ እያንዳንዷን ኃይለ ቃል ወይም ደግሞ ጸሎተ ስምዖን አምዳዊ የሚል አለ አይደለም? ግብረ ሕማም ላይ ታችሁታል። በያንቀጹ ጸሎተ ስምዖን ዘአምድን ጸሎተ ስምዖን አምዳዊን እናንተ በተለይ ዲያቆናት ይሆናችሁ ለብቻው ስክሪንሻት አድርጋችሁ እስኪ ሰብስቡትና እዩት። ቅዱስ ስምዖን ዘአምድ ስለ ጌታችን ሕማማት ምን ይል እንደነበረ አምዳዊ ቅዱስ ስምዖን እና ትኩረቴ ምንድነው? ደህና ዋላችሁ። ትኩረቴ ምንድነው? የጌታችን ሕማም ካልገባን የጌታችን ትንሣኤ አይገባንም ነው። አሁን ወደ ጌታችን ትንሣኤ እንምጣ። መድኃኒታችን ኢየሱስ ክርስቶስ ሲነሳ እንዴትና ምን ነበረ ቢባል ከራሱ በቀር ማንም ያውቀው የለም። ስንኳ ሌላ የጌታን ትንሣኤ ቀድመው ያዩ እነማን ናቸው? ደህና ዋላችሁ። እንዴት ዋላችሁ? እነማን ናቸው? ከመቤታችን ውጪ ከመቤታችን በቀር መቤታችን ከሌላ ፍጥረት ጋር ስለማትወዳደር ከመቤታችን ውጪ የጌታን ትንሣኤ ቀድመው ያዩ እነማን ናቸው? ማን? ቅዱሳት አንስት። እናንተስ? ቅዱሳት አንስት
ማርያም መግደላዊት ሰማ ቅዱሳት አንስት አንዷ ናት። የተለየ መልስ ያለው አለ ጎበዝ። መጀመሪያ ያዩ ማን ናቸው? ቅዱሳን መላእክት ናቸው። ከነሱ የሚቀድም የለም ከመላእክት። ከስጋ ለባሽ ከሆነው ደግሞ ከመቤታችን በቀር የምትቀድም ቅድስት ማርያም መግደላዊትና ቅዱሳት አንስት ናቸው። አሁን መሰረታዊ ጥያቄ የሚመጣው አስቡት፣ ጌታችን የአገላለጥ ተራውን ተመልከቱ። እመቤታችን የሚቀድማት የለም። ከእመቤታችን በቀር ግን ቅዱሳን መላእክት አንደኛ፣ ማርያም መግደላዊት ሁለተኛ፣ ቅዱሳት አንስት ሶስተኛ ናቸው አይደለም? ለምን አራተኛ የጌታችን ትንሣኤ ያየ ሰው ይመስላል? ማለት አሁን ከሐዋርያት ጌታን ለማየት ማን ነው የቀደመ ይመስላችኋል? ቅዱስ ጴጥሮስ ነው። ለምን? እንዲያውም እዚህ ላይ ጥያቄ የሚያስነሳ በእርግጥ ዮሐንስ ወልደ ነጎድጓድ በእመቤታችን ተረድቷል። መነሳቱን የተረዳበት አንቀጽ አለው። ግን አባቶቻችን ምን ይላሉ? ዮሐንስ ነው የሚቀድም ወይስ ትንሣኤውን ለማወቅ ጴጥሮስ ቢሉ አይ ለማወቅማ ዮሐንስ ይቀድም ነበረ። ለመገለጥ ግን ቀድሞ የተገለጠለት ለጴጥሮስ ነው፣ ለቅዱስ ጴጥሮስ። አሁን እንመልከት ለምን የሚለው ግሩማን መላእክት ለምን ቢባል አሁን ጌታችንን ለማገልገል ነቢያት ያገለገሉበትን ዘመን ያንዱን ነቢይ አይደለም ከአባታችን አዳም እስከ ዘካርያስ ድረስ የነበሩ ነቢያትን በሙሉ አገልግሎት እንደምረው የስንት ዘመን አገልግሎት ይሆናል? ከአዳም እስከ መድኃኒታችን 5500። ከዚያ የሐዋርያትን የ40 ዓመት አገልግሎት፣ የሐዋርያውያን አበውን የ70 ዓመት አገልግሎት፣ 70-80 ዓመት አገልግሎት፣ የሰማዕታትን የሊቃውንት የጻድቃን የነዚህ ሁሉ አገልግሎት ብንደምረው በአገልግሎት የሚበልጡ ማን ናቸው? ንገሩኝ። ቅዱሳን መላእክት። ስለዚህ ጌታ ፍትሃዊ አምላክ ነው። በቸርነቱ መጠን ፍትህ አለው። መላእክትን አስቀድመ ከመላእክት ቀጥሎ እንግዲህ እመቤታችንን አቆይተን የእመቤታችን የልጇን ትንሣኤ ማየት ለየት ያለ ስለሆነ ቅድስት ማርያም መግደላዊትን ለምን አስቀደማት? ደህና ዋላችሁ። በእግረ መስቀሉ ሌሎች ሴቶችስ ነበሩ አይደለ ቢባል በጌታ ስቅለት ቀን ከሴቶች እናቶች መካከል የቅድስት ማርያም መግደላዊትን ያክል ከእመቤታችን በቀር የሆነ የለም። እነዚያን ሁሉ ሴቶች መርታ እዚያ የወሰደች እሷ፣ እስከ መቃብሩ ድረስ ሄዳ የሚቀበርበትን ያየች እሷ፣ ሽቱ የመግዛት ሐሳብ ያመጣች እሷ፣ ያንን ይዞ ሄዶ ያንን ለምን ቢባል ከሁሉ ይልቅ ውለታው የሷ በዛ ያለ ነው። ሁልጊዜ በየዓመቱ እላለሁ አይደል? እንግዲህ ስለ ትንሣኤው ስናነሳ ሌላም ጊዜ ልንማረው እንችላለን። ግን ወበውድ ሰንበት የዛሬው ወንጌል ቅዳሴው አይደል? መጻት ማርያም መግደላዊት ሀበ መቃብር በጽባ እንዘ አዲሁ ጽልመት ይላል። ሳይነጋ ገና ጨልሞ እያለ መጣች ይላል። በትርጓሜም እንደሚል ታውቃላችሁ። በመጽሐፈ አብሻርም በሌሎችም በትርጓሜ እናታችን ቅድስት ማርያም መግደላዊት እንዘ አዲሁ ጽልመት ሲባል 11-12 ሰዓት እንዳይመስላችሁ ወደ መቃብሩ የገሰገሰችው 9 ሰዓት ላይ ነው። ጨለማውን አስቡ፣ ሴትነቷን አስቡ፣ ያን ሕግ የሌለበትን ዘመን አስቡ። ከሁሉ በላይ ደግሞ አቀብተ መቃብር አለ። ማንም ሰው ቢመጣ በሉ ተብለዋል እና ቅድስት ማርያም መግደላዊት አየች። ከዚያ ቅዱሳት አንስት እናቶቻችን ለፍቅሩ ይሳሳሉና አገለግሉት። የኔ ቅዱሳት እነ ቅድስት ዮሐና፣ እነ ቅድስት ሰሎሜ፣ እነ ቅድስት ሳራ፣ እነ ቅድስት ሶስና ማርያም የሚባሉት በሙሉ ስድስቶቹ ከማርያም መግደላዊት ውጭ ያሉት ስድስቶቹ እነዚህ በሙሉ ሌሎችም 36ቱ ቅዱሳት አንስት ውስጥ ያሉ ተለይ ደናግለ እስራኤል ጌታችን መከራ ሲቀበል እሴብ ጸጋ ይችላል ያለ አይደለም? እሴብ ጸጋ ከወልድ ዋሕድ ላይ አስቆቃዋው ለመድን የሚለው ማንሻው ምንድነው? አንስተ ገሊላ ኩሎና አዋልድ ያለ ጽዮን አስቆቃዋው ለመድን ከመኦ ምንድነው? ከመኦ ፈመንጢጥ እንዘይ ሲጽራ ገጾን ኦፈ መንጢጥ ባሏ የሞተባት እንደሆነ ሌላ ወንድ ሊቀርባት ሲል ፊቷን ትተለትለዋለች። ለምን? ሐዘንተኛ ነኝ ብላ ለማራቅ ማለት ነው። ምሳሌ የምትሆነው ብዙ ጊዜ ጋብቻ ውስጥ ገብተው እንዲህ ያለ አደጋ አጋጥሟቸው ድጋሚ ማግባት ለማይሹ መልካም ክርስቲያኖች ምሳሌ ናት እና ፊታቸውን እየላጡ ነበር የሚያለቅሱ። እንዲያውም ዞር ብሎ ሲያለቅሱ ምን ብሏቸዋል?
የኢየሩሳሌም ሴቶች ሆይ ትብከያ ላይሌ ለኔ አታልቅሱ አላ ብከያ ላይሌክን ወላይለ ውሉድክን ለራሳችሁና ለልጆቻችሁ አልቅሱ። ያልወለደች ማህፀን ያላጠባች ጡት ብፅዕት ናት የምትሉበት ዘመን ይመጣል። እኔ ከሁሉ በላይ በጣም ትናንት አንድ ደግ ሰው ጋር እየተጨዋወትን ፈተናው ትንሽ የዚህ ሳምንት ከበድበድ ያለ ነበር በአንዳንድ ምክንያትና እንዴት ነው ብለን ሲለን አይ ተመስገን ነው። አንደኛ ጸላዔ ሰናያት አንድያውን ታጥቆ ተነስቷል። ግዝርዝር ውስጥ አልገባም እንጂ በጣም ታጥቆ ተነስቷል። ታጥቆ ምን ደግሞ ከባዱ ነገር ክርስቲያኖች ሁላችንም ተኝተናል፣ ልባችን ተኝቷል። እና እንዲህ ባለው ጊዜ እሱ በርትቶ እኛ ደክመን ከዚህ ሁሉ በላይ ደግሞ ከባዱ ነገር ምንድነው ከተባለ ደህና ዋላችሁ? እንዴት ዋላችሁ? እሺ ደውለም ልተው አንዳንድ ነገሮች ውስጥ ወደ ዝርዝር መግባቱ ስለሚከብድ ጌታ ለቅዱሳት አነስታየ ወደሚለው ብቻ ላተኩርና ከዚያ ልለፈው። ምክንያቱም የኛውን ላነሳው የነበረውን ነገር የተወኩበት ምክንያት እስቲ በቁም ነገር ወይ ራሱን አስችልን ስራዬ ብለን ካልተነጋገር ነው ማለት አንድ ክርስቲያን መንግስተ ሰማያትን መድኃኒታችንን መረዳት ቢያቅተው ጠላቱን መረዳት እንዴት ያቅተዋል? በነገራችሁ ላይ ይሄ ዘ አርት ኦፍ ዋር የሚል መጽሐፍ አይታችሁ ታውቃላችሁ? አንበባችሁ? ሰንዙ የጻፈው ከክርስቶስ ልደት በፊት የነበረ አንድ የቻይናዊ የጦር ጄኔራል ዛሬ ድረስ የዓለም ጦር የሚመራ በዛ ነው። እና በሱ መጽሐፍ ውስጥ የድል ሁሉ ሚስጥር ምንድነው ይላል። አሁን ሰንዙ ጣዖት አምላኪ ነው የጻፈ ዘ አርት ኦፍ ዋር ማለት እንግዲህ የጦር ጥበብ ነው፣ ሌላ ነገር የለውም። እኛ ስለ ጦር ጥበብ አንማርም፣ ግን ውጊያ አለብን። ከማን ጋር? ከአጋንንት ጋር፣ ከረቂቁ ጠላት ጋር ውጊያ ሲኖርብን እሱ የተናገረው ነገር ይገርመኛል። ለምን አስገረመ ብትሉኝ ጠላትህን ድል ማድረግ ከፈለክ ከራስህ ይልቅ ስለ ጠላትህ በደንብ አውቅ ይላል። ስለላ የሚባል ነገር ታውቁ የለ? ያኔ ነው በቃ የገነነ ከዛ ጊዜ ጀምሮ ነው አይደል? በቃ አንተ 100 ወታደር ይዘህ 10,000 የያዘውን ጠላትህን ካወቅከው ምን እንዳለው ምን እንደሚያደርግ ካወቅ እኛም በክርስትናችን ውስጥ ጠላት እንደሚፈትነን ለምን እንደሚፈትነን እንዴት እንደሚፈትነን መረዳት አለብን። ከተረዳን በጦርነት ውስጥ አሸናፊ ነው ተሸናፊ ነው የምንሆነው። ምክንያቱም የድላችን ሚስጥር የኛ ኃይል አይደለም፣ ማን አብሮን ስለሚሆን እግዚአብሔር ስለሚሆን እሱ እንድናስተውል ፈልጋለሁ። እና ቅዱሳት አነስታዩ ነው ባጭሩ። ከዚያ ቀጥሎ ቅዱስ ጴጥሮስን ለምን አስቀደመ ቢሉ እየወደደው ግን ከአንዴም ስንት ጊዜ ካደው? ደህና ዋላችሁ? እንዴት ዋላችሁ? ወዳጅ መገለጫው በደስታ ነው በሐዘን ጊዜ? በደህናው ነው በመከራው ጊዜ? ጌታችንን ቅዱስ ጴጥሮስ የካደው በመከራው ነው አይደለም? አካካዱ ደግሞ ጨርሶ ሆኖ አላውቀውም ነው። እንዲያውም መጨረሻ ላይ ምን ይላል? እንዲህ ያርገኝ ብሎ ራሱን እስከ መርገም ደረሰ፣ የምትሉትን አላውቀውም ብሎ። የእግዚአብሔር ቸርነቱ ሶስተኛ እሱ ሲክድ ምን ጮኸ? ንገሩኝ። እንዴት ዋላችሁ? መጽሐፈ ዶርሆ የሚለውን አነበባችሁት? ግብረ ሕማማት ላይ መጽሐፈ ዶርሆን አንብቡት። ቅዱስ ያዕቆብ ዘስሩግ የጻፈው መጽሐፈ ዶርሆ የእንታ ዝራ ነፍሳቸውን ይማር ዓመት ሊሆናቸው ነው አይደል? 2 ሳምንት ወይ 3 ሳምንት ቀራቸው። የእንታ ዝራ ሁሉ ጊዜ ትንሣኤ ሲደርስ በዛ ቁጭ ይሉና እሆየ በደሮ ለጴጥሮስ ነው እዚህ በኋላ ምናምን ይላሉ። ነገሩ የገባው ሰው አለ? በደሮ ለጴጥሮስ ድሮ ነበረ ይባላል። ይሄ ማለት ግዕዝ በደንብ የማያውቅ ሰው በደሮ ለጴጥሮስ የሚለውን ነገር በደሮ የሚለውን ነገር ደሮ የሚለው እሱ በንትቶ ያለችው ደሮ የእውነት ዶሮ መስሎታል ነገሩ። በደሮ ማለት ምንድን ነው? በደሮ ቀደመው በሉ እስቲ። ኧረ እንዴት ዋላችሁ? እንዴት ዋላችሁ? አንድ ሰው ግዕዝ ውዳሴ ማርያም ተምሬያለሁ፣ ግን ግዕዝ አላውቅም፣ በቃሌ በደንብ ሁሉን ነገር ተምሬያለሁኝ እና ልጸልየው ልተዋለኝ። እስቲ መከሩት እናንተ ምን ትላላችሁ? ቋንቋውን አያውቀውም፣ ግን ከነተነሽ ከነተጣዩ በደንብ አድርጎ ጠፈፍ አድርጎ ተምሮታል፣ ለይቶታል በደንብ ተነሽ ተጣዩ። ትርጉሙን ግን አያውቀውም። ይጸልየው ይተው። እንዴት ዋላችሁ? እንዴት ዋላችሁ?
ጸሎት ቢል ተናግሮም ስለ እግዚአብሔር ይላል። ጸሎት ማለት ከማን ጋር መነጋገር ነው? እሺ በሞቴ ለምሳሌ እኔና እናንተ እናውራና እኔ ስፓኒሽኛ ለማውቅ ቢሆን ኖሮ በስፔንኛ በስፓኒሽ ላውራችሁ ይገባችኋል አይገባችሁም? እያወራን ነው። ሰው በማያውቀው ቋንቋ እንዴት ይጸልያል? መፍትሄያችሁን አልነቅፈውም። እኔ የሰጠሁት መፍትሄ ምንድን ነው? በቀን ውስጥ አንድ ጊዜ በግዕዝ አንድ ጊዜ በአማርኛ ጸልዩ። በግዕዝ ጸልዩ ያልኩህ ስለ ሁለት ምክንያት ነው። አንድ እንዳይጠፋ፣ ለወደፊት ስትማር ደግሞ ቋንቋውን ስታውቀው እንዳይጠፋ። ሁለተኛ ነገር አንተን ከእግዚአብሔር ጋር አያገናኝም። ምንም የማታውቁት ከሆነ በማታውቁት ቋንቋ ጸልያችሁ ከእግዚአብሔር ጋር መገናኘት አትችሉም። ምክንያቱም ምን እያላችሁ እንደሆነ ምኑን አውቃችሁት ነው? ከእግዚአብሔር ጋር አያገናኝም። ነገር ግን በአንቀጸ ጸሎት ስርዓት ላይ አንዲት አለች። እኛ ባይገባንም ጠላት ግን ሲሰማው ይፈራዋል። ቢያንስ ጸላዔ ሰናያትን ያደርገዋል ነው። ገብታችኋል? ከእግዚአብሔር ዘንድ ምንም አያሰጠንም በማያናውቀው ቋንቋ ምን ጸልይ ከሆነ። ጠላትን ግን የማራቅ አቅም አለው ጠፈፍሎ ከተደገመ እና መፍትሄያችሁ ለዚህ ከሆነ ተቀብለነዋል። ካልሆነ ደግሞ እንግዲህ ያልተቀበልነው። እንዴት ዋላችሁ? እና ቅዱስ ጴጥሮስ እንደዚያ ካደረገ በኋላ ዶሮ ሲጮህ ደነገጠ። ረስቶት ነበረ። አስባችሁታል? ቅዱስ ጴጥሮስ ማታ 3 ሰዓት ላይ የነገረውን ነገር ሌሊት 6 ሰዓት ላይ ረስቶታል። ትክደኛለህ ያለው ማታ 3 ሰዓት አይደለ? እንዴት ዋላችሁ? ስንት ሰዓት ላይ ነው ትክደኛለህ ያለው? 3 ሰዓት ላይ። የካደው ስንት ሰዓት ነው? ሌሊት 6 ሰዓት ላይ። ከ6 ሰዓት ጀምሮ የመጨረሻው ዶሮ እስከሚጮህ ድረስ 3 ይክዶታል። ዶሮ ሲጮህ ደነገጠ። ትዝ አለው። ማስታወሻ ነው። እግዚአብሔር ብዙ ጊዜ ማስታወሻ ይሰጠናል። አናስታውሰውም። በሞቴ ምንም ያክል ዕውቀት ቢኖርህ ከገሃነመ እሳት አትድንም። ምንም ያክል ማዕረግ፣ ምንም ያክል ሀብት ቢኖርህ ከገሃነመ እሳት አትድንም። እግዚአብሔር ለሁሉም ሰው ማንቂያ አለው። ክፉ አልናገርም እንጂ አንዳንድ ጊዜ አንዳንዱ ሰው አመፀኛ ይሆናል። መናገር ስለተወኩ ነው እንጂ አንድ ሰው የሆነ ቪዲዮ ላከልኝ። ስማውም አለኝ። ስሙን ብጠራላችሁ ኢትዮጵያ ውስጥ አሉ ከሚባሉ ሰዎች አንዱ ነው። በመድረክ ስብከት ብቻ ሳይሆን በሌላም በዚህ በቃል እግዚአብሔር ሙያ እሺ ወንድም ያልኩትና ገብቼ ሁሉንም የተላኩትን ቪዲዮዎች ዲሊት አደረኳቸው። ለምን? መልስ መስጠት ስላልፈለኩ። ሰውየው በግማሹ ስለኔ ምን ነው የሚናገር? ለመናፍቃን ለምን ተናገርካቸው ብሎ ለመናፍቅ ወግኖ ማለት ነው። ሰውየው እንግዲህ የሚገርማችሁ ወንበር ዘርግቶ ገባ የሚያስተምር ሰው እኮ ነው። እስከዛ ደረጃ ድረስ ወንበር ዘርግቶ የሚያስተምር ሰው እና አሁን ግን ትናንት ዕለት በአጋጣሚ ሰርቨር ስከፍት ፊት ለፊት የሆነ ነገር አየሁኝ። እንደው በሞቴ ሰው እንዴት ያለ ነገር ነው? የሆነ ቪዲዮ አይታችኋል? ስንት ሰዓት ማረድ ይገባል ምናምን የሚል ነገር። እንዴት አንድ የተማረ ሰው አይደለም ፊደል ያልቆጠረ ሰው እንደዛ ይናገራል? አልናገርም ብዬ ተናገርኩ አይደል? ይሄ ሰው ምኑ ነው የቤተክርስቲያን ወዳጅ የሚያሰኘው? በሞቴ ድሮም ጀምሮ ሰውየው ማን እንደሆነ እናውቃለን። በእርግጥ ግን የዚህን ያህል ከፈለክ ጾም እኮሌታ ላይ የማታርደው ምን ችግር አለው አላለም? ተነስቶ በደብረ ዘይት ማለት ነው። አዝናለሁ እኔ በጣም። መድኃኔዓለም መጀመሪያ እኔን ይቅር ይበለኝ፣ ሁላችንም ይማረን፣ እሱንም ይማረው። እኔ አዝናለሁ። እኔ አንዳንድ ጊዜ በኋላ ደግሞ መቼስ አጸፌታውን የማያሳጣ ሰው ደግሞ የኔታ ዘላለም የአራት ጉባኤያት መምህሩ እሳቸው ደግሞ ጠፈፍ ያለውን ነገር ደግሞ ጻፉ። ለዛ መልስ አይመስለኝም። ዝም ብሎ ታይቷቸውን በራሳቸው የጻፉ እንጂ ለዛ መልስ አይመስለኝም። እኔ በነገራችሁ ላይ አንድ ጥያቄ ልጠይቃችሁ። እንዴት ዋላችሁ? የትንሣኤ ቀን የጌታ ትንሣኤና ስጋ መብላት ምንድን ነው የሚያገናኘው? በሞቴ እንዴ አንድ እስኪ ጥቅስቱኝ። በትንሣኤው ቀን በውኑ መብላት ያለብን መጠጣት ያለብን የጌታን ቅዱስ ስጋውን ክቡር ደሙን ነው። እኔ በነገራችሁ ላይ ድሆች ያዝናሉ የሚሉት ቋንቋ አላቸው። ሳይገድፉ ቢቀሩ መግደፍ ምንድን ነው? መጀመሪያ ደረጃ ገደፈ ምንድን ነው? እኔ ሲመስለኝ መግደፍ የተባለ ገደፈ ምንድን ነው? ጣለ ነው አይደለም? አንድ ነገር ዘነጋ ዘለለ ነው አይደለም? ሲመስለኝ መግደፍ ዛሬ እየሆነ ያለው ምንድን ነው? ቃል እግዚአብሔርን መግደፍ፣ መተው፣ ቅዱስ ቁርባንን መተው። እኔ በዚህ ቀን ሽሮ መብላት ደሃ ሆነ ሀብታም ሆነ ሽሮ ስለበላ ለምን ያዝናል ይህ ሰው? በነገራችሁ ላይ እግዚአብሔር እኛንም ይኮንነን። ደሃ ስለራበው ነው ወይስ ስጋ ስለበላ ስላልበላ ነው? እኛውን ዛሬ እግዚአብሔር ይመስገን በቸርነቱ ከወትሮ የተለየ 180 ሰው ተሸኘ አይደል? ዛሬ
ቸሩ መድኃኔዓለም ቸር ነው። የደከማችሁ ወንድሞቻችን እህቶቻችን የድካማችሁን ዋጋ መድኃኔዓለም ይስጣችሁ። ገንዘቡን የሚያዋጡትንም በረከቱን አይንሳቸው። ይሄንን የምናደርግበት ምክንያት ከሆነ ላይቀር ነው እንጂ አንድ ድሃ የሚበላው አይጣ እንጂ ስጋ ምንድን ነው? ስጋ መብላት ኃጢአት ነው አይደለም? ግን የጌታ ትንሣኤ፣ የጌታ ልደት፣ የጌታ ጥምቀት ጋር ስጋ ምንድን ነው የሚያል? በመጀመሪያ ደረጃ አንድ ክርስቲያንን እኔ እንዳስተማሪ ላበረታታው የሚገባ በበዓል ቀን ስጋ እንዲበላ ነው እንዳይበላ ነው? እንዴት ያለ ነገር ነው? የጌታችን ቅዱስ ሥጋው ክቡር ደሙን ከበላ ከጠጣ በኋላ አንድ ሰው እንዴት ብሎ ስጋ ያምረዋል? በሞቴ ደህና ዋላችሁ። እንዴት አንድ ክርስቲያን ቅዱስ ቁርባንን ከተቀበለ በኋላ ስጋ ያምረዋል? ሊያምረው አይችልም። አብዛኛው ለስጋ የሚራኮተው ቆራቢ ነው። እንዴት ዋላችሁ ነው ወይ? አሁን የእርድ ምናምን ጥያቄ የሚነሳበት ምክንያት ምንድን ነው? አይ እንደዚህ ቆርበው አክፍለው ለሚወጡት ሰዎች ለምንድን ነው እንጀራ ሌላ እንጀራ የማትሰጣቸው? ለምን ዳቦ የማትሰጣቸው? ደህና ዋላችሁ። ክርስትናን ለራሳችን ፍላጎት ስንለጥጠው ከባድ ነው። እንኳን አልተማረ የሚባለው ከፍተኛ የሊቅነት ደረጃ አለ የምትሉት ሰው እንደዚህ ነው። ለምን ቢባል ደጋግሜ ነግሬያቸዋለሁ። በእውቀቱ የሚመካን ሰው አትከተሉ። አነሰም በዛም ክርስትናውን የሚኖር ጥቂት ደግሞ የንስሐ ልብ ያለው ሰው ተከተሉ። የፈለገ ነገር ቢሆን ሰውን መከተለው ትሮንም አስፈላጊ እኮ አይደለም። እና እኔ ስለ ጌታ ትንሣኤ ስንነጋገር እንዲህ ነው ወይ? እኔ በሞት አንድ ነገር ልንገራችሁ። የጌታን ትንሣኤ ማየት ቀላል ነገር አድርጋችሁ ትቆጥሩታላችሁ? ቅዱስ ጴጥሮስ የጌታን ትንሣኤ ለማየት ስንት ነው ያለፈ? ሐዋርያ ስንት ነው ያለፉ? ቅዱሳት ስንት ውስጥ ነው ያለፉት? ስንት መከራ ነው ያለፉት? የጌታ ትንሣኤ ቀላል ነገር ነው? በግ ማረድ ይመስላችኋል? ቅዱሳን ሐዋርያት በግ ታርዶላቸውን የትንሣኤ ቀን የገደፉ የበሉ እንዴት ዋላችሁ? ለመሆኑ ሐዋርያትና በጥንት ዘመን የነበሩ ምዕመናን የትንሣኤ ቀን እንደዚህ እያረዱ ይበሉ ነበር የሚል መጽሐፍ አለ? ከምን ያመጣ ነው? በውኑ ለምንድን ነው? ከክርስትና የፈለቀ ባህል ነው እንጂ ጥሩ የትኛውም ልማድ እየመጣ ክርስትናችን ላይ ሲጫነብን አትብሉ አይደለም፣ ልብ በሉ። ስጋ ይበላ አይደለም እያልኩ ያለውኝ። ይሄን ያህል ትኩረቱ ምንድነው? ክርስትናችን የመሞቱ መገለጫ ምንድነው? ደህና ዋላችሁ። ክርስትናችን የመሞቱ መገለጫ ትልቁ ስንት ሰዓት ልረደው ነው? ለምን ያቺ ፊሽካ እንበለው እንጂ በዘመናዊ አነጋገር እቱን እንደ ፊሽካ አይደለም እንቆጥረው። ለመሮጥ አይቻለሁ። እንደ ፊሽካ የተሰማኝ መቼ መሰላችሁ? ክርስቶስ ሰምራ አንድ ጊዜ ሄደን የግንቦት ክርስቶስ ሰምራ ልክ እቱ የምትለው ቃል እኮ ካፍ አላለቀችም። ሰው ያ ሁሉ እንግዲህ በመቶ ሺህ የሚቆጠር ሰው ግር ብሎ ሲሄድ ታቦቱን አጅቦ ሰው አይመልስም እንዲህ ወደ ቦታው። ታቦቱን ትቶት ሄደ ሰው። ክርስቶስ ሰምራ ሄዳችሁ ሰዎች ታውቁታላችሁ። ከዛ አንድ ደግ ሰው ነበረ እዛ በሱባኤ የሚኖር ያው እግዚአብሔር ጋር የሚነጋገር። ልብሴን ያዝ ያደርገኝ ምንድነው ስለው እንዳትሄድ አለ። ለምን ሲል ከዚህ ከመጣው ውስጥ አንዱም ሰው የመጣለትን ነገር አላገኘም፣ ይልቁን መቅሰፍ ተሸክሞ ነው የሚሄደው። አብራቸው እንዳትሄድ አለኝ። ለምን ስለው ዋል ቲኬት ውስጥ የቆረጥኩት የመኪናው አለ በእግር ትሄዳለህ። ከዚህ አንስቼ አልኩት ችግር የለውም አይጎዳም። እኔ ላጥፋ ይሌል ያኛ ያገር ሰው ጥፋት ከሆነ ምን ላጥፋ አለኝ። በህይወቴ እንደዚያ ያለ የተባረከ ቀን አይቼ አላውቅም። ለምን የቅዱስ ክርስቶስ ሰምራ ክቡር ስጋዋ እንኳን ብቻ የክርስቶስ ሰምራን ክብር ታውቃላችሁ። ከብዙ መቶዎች ዓመታት በኋላ ለመጀመሪያው ጊዜ ስጋዋ ሲፈልስ በአካል ቁሜ እናታችን ቅዱስ ክርስቶስ ሰምራ ስጋዋን ለማየት እንኳን ለማየት ስሟን ለመጥራትም የተገባው አይደለም። በጣም ቸር እሩሩ ከቅዱሳት አንስት በኢትዮጵያ የሚወዳደራት የለም። ትልቅ ቅድስት እናት ናት። የቸርነቷን መገለጫ እንዳልነግራችሁ የግል ጉዳይ ይሆናል። እንዴት አደርጋለሁ? ግን በጣም ቸር ያውም እናትህ ነኝ የምትል ለሚቀርባት ሁሉ ደግሞ ሌላ ሀተታ ውስጥ እንዳትገቡ እናት ናት። በጣም ሁልጊዜ ስንጸልይ ከልጅነታችን የተማርናት ጸሎት አለች አይደል? ክርስቶስ ሰምራ ርሬተ ልቦና ነው የምንል። እንዲያውም እውነቱን ልንገራችሁ ከተባለ ክርስቶስ ሰምራ ብያት አላውቅም። እናንተ በዛ ስለለመዳችሁት ነው እንጂ ስሟን ሰምራ ክርስቶስ ብዬ ነው። የእናትነት ስሟ ነው ሰምራ ክርስቶስ። ያው እኮ ነው ቃሉ፣ ለውጥ የለውም። እና ብቻ የተባረከ ቀን ነበረ፣ ደግ ቀን ነበረ። እና ልክ ዲያቆኑ እትው ሲል ሩጫ በሩጫ እኔ በሞቴ ሰኞ ቢበላ ስጋው ችግር አለው? እንዴት ዋላችሁ? ሰኞ ይደርሳል አይደርስም? እሁድ አለመብላት መንፈሳዊን ተውት፣ ስጋዊ ጉዳቱ ምንድነው? እሁድ ስጋ አለመብላት በመጀመሪያ 55 ቀን የጾም አንጀት እኛ እናቶቻችን ሲያሳድጉን እሁድ ቀን ተልባ ብቻ እኮ ነው የሚያበሉን፣ ሌላ ነገር እንኳን አንመገብም። ሁልጊዜ
የአዲስ ዓመት መስከረም 1 ምንድነው የሚበላ? ሴቶች ያላችሁ ማለት ነው ወዝ ናችሁ። ፌጦ ዛሬ ትበላላችሁ? እኔ በጣም ብዙ ዓመቴ ነው ፌጦ አግኝቼ አላውቅም። ያው እዚህ ስለምኖር እና ከዛ ደግሞ የትንሳኤ ሌሊት እንደሄድን ምንድነው የሚበላ? ተልባ። ከዛ ቀን ላይ ሰው ከበረታ ምንድነው የሚሰራለት? እንቁላል ነገር። ከዛ ውጭ ግን በዛው በተልባው ነው። እንዲያውም ብዙ ጊዜ እኛን ያሳደጉን አባቶቻችን ምንድነው የሚያደርጉ? ተልባዋን ይቀምሱና ቀጥሎ ምንድነው የሚያደርጉ? እባክሽ የኔ ልጅ ጥሩ ሽሮ ስሪልኝ፣ ቀጠን ያለች ሽሮ ስሪልኝ። ተጋቢ ነው ምናምን እንደምትሉት አይደለም፣ እሱ እንደ ገንፎ ያለውን አይደለም። ሽሮ እስቲ በሞት እንልመደው። ሽሮ ትወዳላችሁ አትወዱም? እንዴት ዋላችሁ? እንዴት ዋላችሁ? እስቲ የትንሣኤ ቀን ሽሮ እንብላ። ስጋ መብላት ኃጢአት ነው አይደለም? ግን ምን እኔ እውነቴን ነው። እዚያ ድሮ ጎረቤት እያለን አንድ ሰው ነበር የሆነ ነገር ሰጥ እንዴ ምን አንቀሸቀሸ ይላል። ምንድነው የሚያንቀሸቅሽን ወደ ስጋው? በነገራችሁ ላይ ምን ያክል ጨጓራችን ጤነኛ እንደሆነ የሚያሳየው ሰው 55 ቀን ጦሞ አክፍሎ እንዴት ዶሮ ወጥ ይበላል? መርዝ የመብላት ያክል እኮ ከባድ ነው። ጨጓራችሁ ጤነኛ የሆነ ለምን ይመስላችኋል? ጻድቃን ስለሆናችሁ። በጾም በጸሎት ጨጓራችሁ ወደ ጤንነት ስለሄደ ማለት ነው። ፍና ተሳልቆ ይላል ሄደን መጽሐፍ ለናዋላችሁ። ስለዚህ የጌታን ትንሣኤ ማየት ቀላል ነገር አይምሰልህ። ስቃይ ነው፣ መከራ ነው። በሞት ትንሽ ሞክረውና እስቲ ቅመሰው። እስቲ ቅዱሳን የቀመሱትን እስኪ አንዳንድ ገሌ አይደለም ወንድም እህቶቻችን ባልንጀሮቻችን የቀመሱትን መከራ እስቲ ቅመሰው። የጌታ ሕማም ምን እንደሆነ ቅመሰው ትንሽ እስኪ። ያኔ ትንሣኤው ይገባል፣ ደስታ ይሆንልሃል። ይሄ አነጋገር መጥፎ ነው አይደል? ደስታ ይሆንልሃል። የዘመነኛ ሰባኪያውም የጴንጤዎች ይሉታል መሰለ እንደዚህ ነገር ይላል፣ ደስታ ይሆንልሃል ብላ። ቃሉ ችግር የለበትም፣ ግን ሰዎች የሚሉትን መዋስ አልፈልግም። ግን ደስ ይላል። በቃ የትንሣኤውን ብርሃን ለማየት ስንት ዋጋ ይከፈላል። እና መድኃኒታችን በእውነት ተነስቷል። የትንሣኤውን በረከት ያሳድርብን። ዝናቡን መጥቷል፣ ሰዓቱን ገፍቷል። ርዕሱን ማጠቃለያ ላድርግ። የዛሬው ተግሳጽ ነክ ነው። በጌታ ትንሣኤ ተግሳጽ ብዙ አላነሳም ነበር፣ ዛሬ ተነስቷል። ግን ለሕይወት ነውና ይጠቅመናል። ርዕሳችን ምን ነበረ? ወሆረ በሉ እስቲ። ኧረ በሉ። ኧረ ይሰማኛል። ሀበለ ሞቅታ ትነብር ነብሶሙ። ዋናው የርዕሱ ክፍል ግን ወሰበከሎሙ ግእዛነ በሉ እስቲ። ምንን ሰበከላቸው? ንገሩኝ በደንብ በሉ። አዎ እንግዲህ በየስፍራው ግራጅህን እንደዚህ ታነሳና እንደዚህ ስትጨብጡ ግራጅ ምን ይባላል? አሁን ይሄ ፍሪደም ትላለህ። እኔ በነገራችሁ ላይ የነገሩ ክፋት የሚጀምረው ግራጅ ከማውጣት ነው። ልንገራችሁ፣ ቅዱስ ባስሌዎስ ታሪክ ላይ ያላያችሁትም? ያ ሴት ወደድኩ ያለውን ያችን ሴት ማግኘት ከፈለክ ከሰይጣን ጋር ላገናኝን አይደል? እንዴት ነው የማገኘው ብለው ሲለው የጥንቆላ ደብዳቤ ሰጠውና ይህንን ይዘህ ከአረማውያን መቃብር ሄደህ ግራጅህን አንሳ አለው። ሰይጣን ይመጣል አላሉ። ግራጁን ሲያነሳ መጣለት እና እንዲያው መቼም እንዲያው ቢነሳም እና ሰው ፍሪደም ይላል። ይሄ በማርክሲስት ሌኒኒስት እባጭ የተመታ ማህበረሰብ አለ። እኛ ከ50ዎቹ ከ60ዎቹ ጀምሮ የመጣውና አሁን ደጋግመው ይናገሩት የነበረ ሰሞኑን ከሕማማት በፊት የታሪክ መጻሕፍትን ነው በብዛት የምመለከተውና አብዛኛው ሰው ታሪክ የሚጽፍ ሰው የሚያተኩረው ምንድነው? ነገስታቱ፣ መኳንንቱ በዝባዦች ነበሩ፣ ያለ መተያያ ያለ ጉቦ የማይሰሩ ምናምን ይላል። እንዲህ ሐቁን ብንነጋገር እንዲሁ በእውነቴ እንዲሁ ሌላውን ነገር እንተው። አንዲት ብቻ ነው የምጠይቃችሁ። እስኪ የዘመን ልዩነቱን ጠብቀን አሁን ያሉትን በየስፍራ ያሉ ስልጣን ላይ ያሉ ሰዎቻችንን ወስደን አባቶቻችን መኳንንት፣ መሳፍንት፣ ነገስታት ከነበሩበት ወንበር ላይ ብናስቀምጣቸው እነዚያን የኞችን አባቶች ወደዚህ ዘመን ብናመጣቸው የተሻለ አስተዳደር የሚያውቅ ማን ይመስላችኋል? እንዴት ዋላችሁ? ዛሬ ያለ ጉቦ የሚሰራ ምን ሰራ አለ? የሚገርማችሁ ነገር አንድ ሰው መጣና ምን አለኝ?
ስራ ልቀጠር ፈልጌ ነበር ነገር ግን ያው ጉቦ ካልተከፈለ አይገባበትም ብሏል። ንግግሩ አስገርሞኝ እንዳይመስላችሁ ነገሩ ባንክ ቤት ነው። ኢትስ ኦፊሻል እስከዚያ ድረስ ማለት ነው። እንዴት ያለ ነገር ውስጥ የገባነ በዚህ ዘመን ለዘመኑ ማያብዳላ አንድ ባለስልጣን ተጠቅሶልኛላችሁ በእናንተ ቋንቋ ወንበሩን አቢዩዝ የማያደርግ ስልጣኑን እንደዚያ የማያደርግ አንድ ሰው ተጠቅሶልኛላችሁ? እኔ አላቅም። ይቅርታ አድርጉልኝ ሚዲያ ላይ ሲሰራ ስለኖርኩኝ አንድ ሰው አላቅም። ተራ ሰራተኛ አንድ ሰው አውቃለሁ። ተራ ሰራተኛ የሆኑ የሂደት መሪ የሚባሉ ስማቸው ጠፍቶኛል። በጣም የሚገርሙ ሰው የሚገርባቸው ሙሉ የመስሪያ ቤት ሰው ነው የሚጠላቸው። ለምን ይመስላችኋል? 2 ሰዓት ተኩል ነው አይደል ስራ የሚገባ 2 ሰዓት ላይ አልበሳቸው 6 ተኩል ነው አይደል የሚወጣ እስከ 7 አሉ። ቀድመው ነው የሚገቡ ዘግይተው ነው የሚወጡ። አንዲቱንም የሥራ ደቂቃ አያባክኑም። ከማን ሰው ምንም አይቀበሉም። ያን ያክል ደግሞ በጣም መንፈሳዊ ሰው አይደሉም እኮ ግን ይገርሙኛል። አሁን ጥሮታ ወጣዋል። መስሪያ ቤቱን የሚጠላቸው አልኳችሁ። ለምን ብርሃንን ሁሉ ጊዜ ማን ነው የሚጠላው? ንገሩኝ። ለምን? አብሮ መሆን ስለማይችሉ አንዱ ካለ አንዱ ይሸሻልና። ወደ ዋናው ነገር እንምጣና ነናዋላችሁ ነፃነት ምንድነው? መሰረታዊ ጥያቄ እሱ ነው። ሰዎች ተነስተው ፍሪደም እኛ የዘውድ አስተዳደር አንፈልግ ምናምን አሰጡ። አሁን ዛሬ አውሮፓ ውስጥ የምትመለከቱት አብዛኛው መንግስት ምን አለው? ንግስታት አሉት። ከጃፓን ጀምሮ ጃፓን ንጉስ የላትም? እንዴት ዋላችሁ? የደቡብ ኤዥያ የፋሪስት የሚባለው የሩቅ ምስራቁንም የአውሮፓንም ስትመለከቱ ነገስታት አሏቸው። የኛ ሀገር በሽታ ነገስታት ነበሩ። ነገስታት ቢሆኑ ኃይለ ሥላሴ ከሞቱ በኋላች ሀገር ቁልቁለት ነው ወደ ላይ ነው እየሄደች ያለችው? ንገሩኝ እንጂ የቁልቁለቱም አይነት አለው። ስለዚህ ነፃነት ያለ ከማን ነፃ ለመውጣት ነው? በመጀመሪያ ደረጃ የሰው ልጅ ከምንድነው ነፃ መውጣት ያለበት ካላችሁ የሰው ልጅ ቢያንስ ከ4 ነገሮች ነፃ መውጣት አለበት። መጀመሪያ ከትንሹ እንጀምርና ከገዛ የአመለካከት ባርነት መውጣት አለበት። የሰው ልጅ ባሪያ አድርጎ መጀመሪያ የሚገዛው ማን ነው? የገዛ አመለካከቱ፣ አስተሳሰቡ። የሰው ልጅ መመራት ያለበት ሐቅን መርምሮ በእውነት ጎዳና እንጂ በራሱ አመለካከት አይደለም። በነገራችን ላይ በጣም የሚያስገርመኝ ነገር ከወንጌል የሚበልጥ ሕግ አለ? ንገሩኝ። ወንጌልን ግን ሁሉ ሰው የሚተረጉመው ለመንፈስ ቅዱስ ነው፣ ለገዛ ፍላጎቱ ነው። በጣም የሚያሳዝነኝ እሱ ነው። በቤተክርስቲያናችን በዚህ ዘመን ትልቁ የተፈተነው ነገር በዚህ ነው። ወንጌልን የእግዚአብሔርን ሕግ ለገዛ ፍላጎታችን ቅዱስ ጴጥሮስ እኮ ነግሮናል አይደለም? አዎ። ቅዱሳት መጻሕፍት እንዲያደርገው አበላሹ። ስለዚህ ከገዛ አመለካከት የሆነ ነገር በራስ አመለካከት አትለካው። ምንድነው የሚባለው? የሆነ ነገር ስታስብ ምንድነው የምታደርግ? በዚህ ጉዳይ ላይ እግዚአብሔር ምን ይላል? ክርስቲያን ከሆነ እሱ አይደል ጥያቄው? ምንም ነገር ለመስራት በዚህ ጉዳይ ላይ በሉኝ እግዚአብሔር ምን ይላል? ምክንያቱም የሁሉ ባለቤት እሱ ነው። የእግዚአብሔር ሐሳብና ፈቃድ የሚገኘው የት ነው? አረ ንገሩኝ። ቅዱሳት መጻሕፍት ላይ፣ ከዛ ደግሞ ደጋግ ሊቃውንትና መምህራን ላይ ነው የሚገኘው። ስለዚህ ከሆነ ዘንድም የመጀመሪያው ልንላቀቅ የሚገባው የገዛ አመለካከታችን ገዢ ከማድረግ ከገዛ አመለካከታችን ባርነትን መላቀቅ ያለብን። ሁለተኛ የሰው ልጅ ባሪያ አድርጎ የሚገዛው ሁለተኛው ነገር ዓለም ነው። ዓለም ሲባል ዛፍ እንጨቱ አይደለም። ለምሳሌ ሳይንስ የሚባል ታውቃላችሁ አይደል? እንዴት ዋላችሁ? የሳይንስ አመለካከትና የሃይማኖት አመለካከት ይስማማል? ንገሩኝ። ሳይንስ ሙሉ በሙሉ መጥፎ ነው አንልም። ስነ ተፈጥሮን መመርመር ችግር ስለሌለው ሳይንሱን ያዙት ሰዎች ግን ዓላማቸው ስነ ተፈጥሮን መመርመር አይደለም። በነገራችሁ ላይ ሰዎች ከምድራችን ወደ 7 ትሪሊየን ርቀት ላይ የምትገኝ አንዲት ኮከብ አለች ይላሉ። ኤም ምናምንቲ 12 ምናምንቲ የሚል ስም ሰጥተዋታል አሉ። እና ምንድናት? ሀቢታብል ናት፣ ሰው ሊኖርባት የሚችል ናትና እዚያች ቦታ ሰው ፍጥረት ይኖር እንደሆነ አይኖር እንደሆነ እንመርምር ይላሉ። ልብ በሉ።
ቅዱስ ጳውሎስ ምን ይላል በሮሜ መልእክት ምዕራፍ 1 ላይ እንራቀቃለን ሲሉ ደነቆሩ ይላል። ማለት እኔን ግራ የሚገባኝ አንድ ታሪክ ልንገራችሁ፣ አጭር ታሪክ ነው። አንድ የደቡብ አፍሪካ ፎቶግራፈር ነበር፣ ፎቶ አንሺ ማለት ነው። አንድ ፎቶ አነሳና ወስዶ የፎቶ ውድድር የሚደረግበት ቦታ ላይ ያስገባውና ተመረጠ። ለወራት የዓለም ሚዲያ እየተቀባበለ አመሰገነው። ከ10 ምናምን ዓመት በፊት ይመስለኛል። ደህና ዋላችሁ። የዓለም ሚዲያ አደነቀው። በቃ እንዴት ያለ ደስተኛ ሰው ሆነ። ከ2 ነው ከ3 ወራት በኋላ ግን ራሱን አንቆ ተገኘ፣ ሞተ ማለት ነው። ታሪኩ ምን ይመስላችኋል? ይሄ ሰው ፎቶግራፈር ነው፣ የአድቬንቸሪስት ነው። የት ይሄዳል? ሱዳን ያኔ እርስ በርስ ጦርነት ነበረ። ልክ ሲደርስ አንድ ትልቅ አሞራ አንዲትን ሕፃን ረሃብ ጨርሷት ሞት አፋፍ ላይ ያለች ሕፃን ያገኛል እና ፊት ለፊት ካሜራውን ሲመለከተው አሞራው እየጠበቀ ሊበላት፣ የሕፃኗ ነፍስ ገና አልወጣም ነበረ። ያንን በፎቶ አስቀርቶ የቸኮለ ፎቶውን ወስዶ ለውድድር ለማቅረብ ነው። ልጅቱን ትቷት ሄዳ አሞራው በላት። በዓለም አቀፍ ደረጃ ሽልማት ሲያገኝ አንድ ሰው በእጁ ስልክ ይደውልለታል። የዛን ጊዜ ፎቶ ስታነሳት ስንት ክፉ አሞራ የነበረ ይመስላል አለው። አንድ ብቻ አለው። አይ ተሳስተህ ነው፣ 2 የነበረው። እንዴት አለው። 2ኛው ክፉ አሞራ አንተ ነበርክ። የዛችን ሕፃን የዛችን የ5 ዓመት ሕፃን ነፍስ ለማዳን ካንተ የሚጠበቀው በእጅ አንጠልጥለህ በቅርብ ወዳለ መንደር ለሰው ማስረከብ ነበረ። ከዛ በላይ አይጠይቅህም። ገንዘብ አያስወጣ፣ ጉልበት አያስወጣ እና ያችን ሕፃን የበላሃት አንተ ነህ፣ ያ አሞራ አይደለም። በዚህ ምክንያት ነው ሲያስበው ጸጸቱን መሸከም ሲያቅተው ራሱን ያጠፋው። ዓለም ምንድን ነው የሚያስተምረን? በነገራችሁ ላይ ምንም ችግር ቢፈጠር ዛሬ ዘመን የሚረዳን ነው ያለ ወይስ ፎቶ የሚያነሳን ያለ? በዚህ ዘመን እንኳን ኢንተርኔት ላይ ገብቶ እንዲህ አይነት ነገር ማድረግ ይህንን ማየትን የመሰለ በደል የለም። ሰዎች የቀረጹት ብዙ ነገር ነው ያለን አይደል? እኔ ሌሊት ማህሌቱ ላይ 2-3 ቦታ ላይ ስንቀርጽ ነበረ። ለአቤቴ እየወጣኝ እየተሰቀቅኩ ነው። የቀረጽኩበትን ምክንያት ነው ያውቀዋለሁ። ስለ 2 ምክንያት ነው የቀረጽኩት። ግን ቃል እግዚአብሔሩን አስቡት። ቃል እግዚአብሔር በሚደረግ ጊዜ ሁሉ ባለ ካሜራ ነው፣ ሁላችንም እኔን ጨምሮ። አሁን የምነግራችሁ ጀስቲፊኬሽን አይደለም፣ ትክክል የሚያደርገኝን ነገር አይደለም። ግን አንድ ታሪክ ስለሆነ ነገ ከነገ ወዲያ ዛ ማህሌቱ የሚኖሩ ሰዎች ልክ የእንታ አዝራ ከማረፋቸው በፊት እንደሚያርፉ ስለሚታወቅ ድምፃቸውን 1-2 ቀን አስቀረውኝ ለነገ ታሪክ ስለሚሆን። ሁለተኛው ነገር ይህንን ለማየት የሚሹ ግን ማየት የማይችሉ ሌላ ሀገር ያሉ ሰዎች ስላሉ ለነሱ ለመላክ ነው። ይሄም ሆኖ ግን አደራረጉ ስህተት መሆኑን አይቀይረውም። ደህና ዋላችሁ። ያንን ማድረግ ስህተት መሆኑ አይቀርም። እሱን ማስተዋል ማወቅ አለብን። የዓለም ባሪያ መሆን ማለት እግዚአብሔር ሳይሆን እውነት ሳይሆን ዓለም እንድትሸልመንና እንድታመሰግነን መፈለግ። እህቶቻችን ይህንን የመሰለ ልብስ የለበሳችሁት ለማን ነው? ለማን ነው? በሞቴ ምርጥ ልብስ ለብሶ ቤቱን ዘግቶ ብቻውን የሚውል ሰው አለ? ቤታችሁ ውስጥ ጥሩ ልብስ ትለብሳላችሁ? ለምን ስላችሁ አይ ስራ ስላለብኝ ለስራ ስለማይመች። እባክሽ ተይ፣ አታጭበርብሪ ራስሽን። እኔን ተይና ራስሽን አታሞኝ። አይደለም የምንለብስ ለማን ነው? ለሰው። የምንኖር ለማን ነው? ለሰው። ለሰው መኖር ጽድቅ እኮ ነበረ። እኛ ግን ለሰው የምንኖረው ለኃጢአት ነው፣ ለጽድቅ አይደለም። ከዚህ በላይ ባርነት አለ? የዓለም ባርነት እኮ ትንሹን መገለጫ ነው ያሳየኋችሁ። ሰው እንዲያመሰግነን፣ ሰው ደስ እንዲለው ለሰው እንዴት ብሎ ወንድሜ፣ እንዴት ብሎ እህቴ፣ እንዴት ብሎ ይሆናል? የኢንተርኔት ባሮች አይደለንም? የሶሻል ሚዲያ ባሮች አይደለንም? የሰዎች ጣዖታዊ የኃጢአት አመለካከት አልነገሰብንም? አንድ ሰው ዓለም ባሪያዋ ካላደረገችው በቀር የእግዚአብሔርን ሕግ የእግዚአብሔርን ስርዓት ይገዳደራል። ስለዚህ ከዚህ ዓለም ባርነት ነፃ መውጣት ያስፈልገናል። እንዴት ዋላችሁ? ሶስተኛው ቀንበር ነፃ ልንወጣበት የሚገባ የባርነት ቀንበር ኃጢአት ነው። ኃጢአት የማያስጨንቀው ሰው አንድ ቀን አንድ ደግ ሰው ጋር እያወራን አንደኛው ምን አለ?
ኃጢአቱ የማያስጨንቀው ሰው የታደለ ነው አለ። ገለበጥከው እኮ ሆነ ሲባል ገልብጫው አይደለም፣ ጸጸቱ እንደ እሳት ስለሚፈጀኝ እየቀናሁባቸው ነው። ያን ወንድማችን አለ አይደል እዚህ ግብዣ ቤት የሚጠብቀው ወንድማችን እና አንድ ቀን ደህና ዋልክ አልኩት። እግዚአብሔር ይመስገን። አይ መታደልህ አለኝ። ምን ነው አለኝ። አይደንቅህ አይሞቅህ ምንም ይፈጠር ሰማዩ ዝቅ ቢል አይደነግጥምና አይ መታደልህ። አንድ ቅጠል ተቆረጠ ቤተ ክርስቲያን ብዬ እንደረመጥ እንገበገባለሁ። አንተ ቤተ ክርስቲያኗን እንዲሁ አይበልና እንዲሁ እሳት ቢዘንብባት አትደነግጥም። እንዲሁ መታደልህ። ለምን? በጣም የጨነቀው ሰው ምንድነው የሚፈልግ? ረፍ ነው። ጸጸትም ሲበዛ እንደ እሳት ነው የሚያንገበግብ፣ ከባድ ነውና ደህና ዋላችሁ። የጸጸት ሀብት ጥሩ ነው በእውነቱ ስጋን በጣም ይበላዋል፣ ግን ጥሩ ነው እና ሰው ከኃጢአት ባርነት ነፃ መውጫ ትልቁ መሳሪያ ምንድነው? ጸጸት ነው። ንስሐ አይደለ? ንስሐ እኮ ማለት አሁን ቄስ ያሉ ለቄስ ሄዶ ቄስ እንዲያርግ ያሉ ይተርክልዎታል። እንዲያው በዛ ይሰሙና እንግዲህ ይሄ ጥሩ አይደለም ብለው ይመክሩታል፣ ተግሳጽ ይሰጡታል። ያን ይቀበላል፣ ይሄዳል። ይሄን ያህል ጾም፣ ይሄን ያህል ስገድ፣ ይሄን ያህል መጾም ተብሏል። ያንን ያደርገዋል። ትልቁ ችግር የሚመጣ ወዴት ላይ ነው? ያንን ሲፈጽመው እንደ መደበኛ ስራ ነው አይደል? እና ሰሞኑን አንድ ሰው ጠየቀኝ። ምን ብሎ? ጸጸት ሳይኖረኝ ቀኖናውን ከምፈጽመው ብተወውስ አለኝ። አወይ እሱማ እንጀራ በወጥ የሚቀርብለት ሰው ወጡ ቀርቶ እንጀራው ብቻ ቀረበለት። ወጡ ከሌለማ እንጀራው የሚቀርብኝ እንደማለት ነው። በደረቁ ደር እንጂ ለጊዜ ወጥ እስኪገኝ አይደለም። ስለዚህ ጸጸት የለኝም ብለህ ንስሐ እንዳትተው፣ ጸጸት እየለመንክ ታገለው ነው። ስለዚህ ከኃጢአት ባርነት መላቀቅ ያስፈልገናል። የመጨረሻው ባርነት ከዲያብሎስ ባርነት መላቀቅ ይገባናል። ምክንያቱም ወሰበከሎሙ ግእዛነ ታስረው ወደ ነበሩት ሰይጣን አስሯቸው ወደ ነበሩት ወደ ሲኦል ሄዶ ነፃነትን ሰበከላቸው። ይሄ ዓለም 100% እንዳንል ቅዱሳን ስላሉት አብዛኛው ብለን እንገልጠዋለን፣ በሰይጣን ማሰሪያ ተይዟል። ክርስቶስ መድኃኒታችን መከራ ተቀብሎ ያዳነው ዓለም ተመልሶ የሰይጣን ባሪያ ሆኗል። ስለዚህ የጸላይ ሰናት ባሪያ እንዳንሆን ምን እናድርግ ካላችሁ ቀደም ሲል የነገርኳችሁን ሶስቱን ባርነት ስታረቁ አራተኛው ባርነት አብሮ ይርቃል። ነና ዋላችሁ። ከገዛ አመለካከቱ ባርነት፣ ሁለተኛ ከዓለም ፈቃዳት ባርነት፣ ሶስተኛ ከኃጢአት ባርነት ስትላቀቁ ሶስቱ ኃይል አራተኛውን ዋና የዚህ ዓለም ገዢ የተባለው ከሰይጣን ባርነት ያወጣናል። ከሰይጣን ባርነት ነፃ መውጣት ማለት እሱ መጥቶ አይፈትነንም ማለት አይደለም። ነገር ግን እሱም እንዳይቆጣጠረን። እኔ በነገራችሁ ላይ ሰው ሰይጣን የተቆጣጠረው ሰው በምን ይታወቃል የሚለውን ልነግራችሁ ነበር። አንድ ነገር ግን ለእናንተ ብናገር ይህንን የተቀረጸውን ከሚሰሙ ሰዎች በጣም ጸጸት የሚያንገበግባቸው ሰዎች ስላሉ ለነሱ ስልተዋለሁኝ። ወይ ሪከርደሩን ላቆመውና አረ እንግዲህ ለተወሰነ ሰው ይኸውላችሁ ብዙ ጊዜ ጸላይ ሰናያት የተቆጣጠረው ሰው በምን ይታወቃል ሲባል ለምሳሌ ስልጣን በመሻቱ ይላል መጽሐፈ መነኮሳት ላይ እሱ ከፍ ያለው መገለጫ ነው። ወይም ደግሞ ለሌላ ያለ የሚገባቸው ሰዎች ነው። እችን ያዙ። ግን እችን ስነግራችሁ አደራ እምላችሁ ዛሬውኑ እንድናገኛት አይደለም። ቅድም እኮ ቃሉን ነግሬያችኋለሁ፣ አዲስ አይደለም። ደህና ዋላችሁ። የምትወዱትን ሰው ካንጀታችሁ መውደዳችሁ የሚታወቀው በሁለት ነው። አንደኛው ላለማስቀየም መጣር ነው አይደል? ንገሩኝ። አረ ንገሩኝ። ካስቀየማችሁት እስቀጥሎ ምንድነው? ንገሩኝ። ካንጀት ነው ካንገት? ለምንድነው ካንጀታችሁ ይቅርታ የምትጠይቁት? እሱ ያስፈልገኛል ያለሱ መኖር አልችልም ብላችሁ ስለምታስቡ አይደለም? ስለዚህ አንድ ሰው ከእግዚአብሔር መለየቱ ጠላት እንደነገሰበት የሚታወቀው አጥፍቶ የማይጸጽተው ከሆነ ነው። የዚያችን ሴት ታሪክ ታውቀው የለ? ልጅ ስጠኝ እያለች ስትለምነው እግዚአብሔር ቀኑ ስላልደረሰ አልሰጣትም። እግዚአብሔር አልሰማኝም ምን ላድርግ ሲሏት ለምን ሰይጣንን አትለምኝም አሏት። ሄዳ ጋቢ ኩታ ለብሳለሁ ልጅ ስጠኝ አለች። ያን ጊዜ እኮ እግዚአብሔር እኮ ቀድሞ ሰምቷታል። ጊዜው ሲደርስ ግን ሰጣት። በአጋጣሚ እሷ ያገኘችው በአጋጣሚ እግዚአብሔር የፈቀደው ቀን ለሰይጣን የለመነችበት ሰሞን ነው።
ከዛ ሰይጣን ልጅ ሰጠኝ ብላ ያን ኩታ ይዛ ያልዞረችበት ዓለም የለም። ሰውየው ሳይባል ማጅሬን ፍለጋ ኋላ ደክማት አንድ መንደር ላይ ስትደርስ ሰዎች ታሪኩን ባጭር ነው ረጅም ነው ሰዎች ተሰብስበው ታገኛለች እና ምን ሆነች ነው ሲሏት እንዲያው አንድ አካል ፈልጌ ጠፍቶኝ ምን አይ ለሰይጣን ተስዬ ልጅ ሰጠኝና ኩታ ላለብሰው ብዬ አጣሁት ብሎ አሏትና ነገሩ ቢገርማቸውም ግን ትምህርት መውሰጃ ላይ ያደርጉት ፈልጉና አይ እኛ እናውቀዋለን አሏት። እንዴት ሲባል አይ አሁን ሁለት ሰዎች እዚህ ለርቅ ሊመጡ ነው ለካ ዛፍ ስር የተቀመጡ ሊያስታርቁ ነው። ታረቁ ስንላቸው እንቢ ብሎ የሚሄደው እሱ ነው ሰይጣን ማለት እሱን አልብሽው ኩታ ይሏታል። ቁጭ ብላ ተጠብቃለች። ሲመጡ አንደኛው እታረቃለሁ አለው አንደው ወይድ አንተ ጋር አልታረቅም ብሎ ሲሄድ ተከትላ ሄዳ ኩታ ምንድነው ነው ሲላት አንተን ፍለጋ ስንት ደከምኩኝ እንዴት ተስዬ ልጅ ሰጠኝ አንተ አይደለ እንዴት አርጌ ሰይጣን ማለት አንተ አይደለ ስለዋለች። ማን ነው እንደዚህ ያለሽ? አይ ብዙ ደክሜ ነበር በኋላ እነዚህ ሰዎች ግን አልታረቅም ያለው እሱ ነው ሰይጣን ብለውኛል ኩታው ላንተ ነው የሚገባለች። ኩታዋንም መልሶ ሄዶ ከግራቸው ተንበርክኮ አልቅሶ ይቅር በሉኝ በድያለሁ ብሎ ታርቆ ሄዷል ይባላል። ለናዋላችሁ እና ጸጸት የሌለው ሰው እንደውም የእሱ ብጤ ማለት ነው። እና በእውነቱ እንዲህ ካለው ስርዓት ጌታ በትንሣኤ እንደፈታቸው ነፍሳት እኛንም እንዲፈታን ቢያንስ ጸጸት ያስፈልገናል ነው። ቸሩ መድኃኔዓለም ከኃጢአት እስራት ይፍታን፣ ከዚህ ዓለም ፈቃድ ማሰሪያ ይፍታን፣ ከገዛ ፈቃዳችንም ይፍታን። መድኃኔዓለም ከሁሉ በላይ ከዲያብሎስ ማሰሪያ ይፍታን። ብርሃነ ትንሣኤውን ይግለጥልን። የከርሞ ሰው ይበለን። የንጹሐንንም በረከት ያሳድርብን። ሰዓት ስለሄደብን በዚህ ይበቃናል። ሁላችንም ለጸሎት እንነሳ።